ዝም ብሎ በሮ ሄዶ አስመራ ኢሱ እያለ ሰብአው ሲጣስ ባይዞ እንደ ጥያቄም ተነስቷል ታቁታላችሁ የሚል አሁን በግሌ ብትጠይቅኝ እኔ አላቅም እንደማንም ነው የሰማሁት አገር ውስጥ ነበርኩኝ አልክ እኔም እንደዛ ነው ያልኩት እኔም ነበርኩኝ እኔም እንደዛ ነው ያልኩት የኔ ኢምፕሬሽንም እንደዛ ነው ምናልባት አንተ ወረድ ብለህ ይሆናል በስልጣኑ እኔ ላይ ነኝ ያለሁት ላይ ሆኜም እኔ በመመራው አገር የተፈጸመው ወይ ነው ያልኩት ደንግጠናል ሁላችን ልወስደውም ልቀበለውም በፍጹም አልችልም አሁንም ቢሆን ተደርጓል ብዬ አዎ ተደርጓል ስለተባልካ ነው በስተቀር ልወስደው አልችልም ይሄን ለማስወገድ ነው አይታገል ነው ከእንደዚህ ስርዓት ለመገላገል ነው የሁሉ መስዋዕት ይከፈል ነው በሰማዕታት ላይ ነው የሁሉ የተሰራው ከማንም በላይም ያመኛል ባይዞ እንደታጋይ ደግሞ ከማንም በላይ ሁላችንም ይሰማናል ድርብ ስሜት ግን አለኝ ያመኛል እኔ በታገልኩበት ስርዓት የሁሉ ሰው መስዋዕት በከፈለበት ይሄ ፈጸም መጠየቅ አይደለም እንደ ድሮ ስርዓት መሆን አንችልም እንጂ በገመድም ቢታነቅ እጅ እዚህ ውስጥ ያስገባ ማንም ሰው ሌላ ቢተው እኔ ይቅርታ አልልም በግልጽ ለመናገር እንደ ድርጅትም እንደዛ አይታቋም ነው ያለን ይቅርታ የምን ይቅርታ ነው ይቅርታ በስድብ ልንባባል እንችላለን አንዳንድ ጉዳቶችም ይቅርታ ልንባባል እንችላለን ይሄኛው በይቅርታ ሊታለፍ አይችልም በምንም አይነት የፈለገው ሰው ይሁን የአንድ ድርጅት እንዳልሆነ አውቃለሁ የሥርዓታችን ነው ሌላውም ይቅር ይያል ይሄ ይቅር ማለት አንችልም ጉዳት ደርሶብናል ብለን ከሆነ የታገልን ሰዎች አለን በራሳችን ይፈጸም የሞት ከዚህ በላይ ሞት ምን አለ በግሉ ገብቶ የሰራው ይሄ ተጨማሪ ውጤት ነው ማለት ነው የጋራችን ነው ይያል መናገር አንችልም ያስፈልጋል ብሎ በድፍረት የገባበት ነው ውጤት አምጥቷል ለውጥ አምጥቷል ወደፊት አራምዶናል አዎ ወደፊት አራምዷል ግን ይሄ ዶክተር አብይ ነው ኢሴንሻል ፖዚቲቭ ኖት የማደርገው ማለት ነው የታዩ ለውጦች አሉ የሃይማኖቱም ያው ችግሩ 20 ምናምን አመት እንደነበር እናውቃለን እኔም የግሉ ነው የምለው የተወሰኑ የተጨመሩ ሊኖሩ ይችላሉ ግን ዶክተር አብይ ይሰራው ነው ለውጦች ናቸው እነዚህ በግልጽ የታዩ ለውጦች ማለት የማንጠብቃቸው ያልኩት ነው ባይዞ ይሄ ከአረቦች ጋር ከውጭ ምንዛሬም አለ ግን ማንጠብቃቸው ለውጦች አሉ እኔም በግልም አውቃቸው ብዙ የተሰሩ በግሉ በግፊት የተደማመረ ነው እንደ ሀዲግ ያልወሰን ነው በግሉ እንደ አመራር የሰራው ደግሞ አለ ይሄ ሲደማመሩ ጥሩ እርምጃ ወደፊት የኤርትራ እኔም ልገምተው አልችልም የተሰራው ስራ ወስነናል ሰላም ካልን ቆይቷል ማታውቁት አይደለም ዝም ብሎ በሮ ሄዶ አስመራ ኢሱ እያለ አንዳንዶቻችን የማንደፍረው የምንታወቅ ሰዎች ነን ወደ አፎም ኢሱም ያለ እንትን የሰራው ስራ ባይዞ የተራ ነገር ነው ዝም ብለን ስናየው ከላይ ግን ፕሮፋውንድ ነው የመጣው ለውጥ በኖርማል ዲፕሎማሲ የማታመጣው ይካንት እናቃቸዋለን እናንተም ልትገምቷቸው የምትችሉ ሰዎች ናቸው ወደዚህ ነው የወረደው ባድመ ካላስ ረከባችሁኝ አልወጣም የሚል ሰው ነው ሱሩ አውት
በየትኛው ምትሃት ወይ ጸሎት አድርጎ እንደሆነች ሲሪየስሊ እኔ ማለት ግልጽ መሆን ስለምፈልግ ነው። በእንትኑ በኖርማል የማይሰሩ ተሰርቷል። ምንም እንትን የለውም። በኖርማል ልንጠበቃቸው የማንችል ሰውየው ነው ያው የተቀየረው። ያው መጨረሻም ሰምተናል። መራን እኮ ነው ያለው። ኢሳያስ በአብይ ይመራ እስከዚህ ድረስ የሄደ እንትን ማለት ነው። ብዙ በኖርማል ሊሆኑ የማይችሉ ምንላቸው አጋጥሟል። ስለሄድንበት ማለት ሁሉ አመት እንታወቃለን። ውስጥ ምን አይነት በሽታ ችግር እንዳላቸውም ያው እንነጋገራለን፣ እናውቀዋለን ምን እንዳለ። በዚህ አጭር ጊዜ የተባለው መገመት የማይቻል ግን ብዙ ነገሮች ሊያስተካክሉን የሚችሉ አገራችን ገና ያልተጠቀምንበት እድል ማለት ወደ ከፍተኛ ደረጃ የሚያደርሱ እድሎች አግኝተናል። ተዘግቶብን የነበረ ሰላሙ ብቻ አይደለም፣ ሰላሙን ከሁሉም በላይ ትናንት ያነሳ የነበረ ሁሉ መከላከያ ሰራዊት የተባለ አሁን ግን ተጣድፈናል። ምን ሊያርግ ነው ሰራዊት እዛ ቁጭ ያለው ብለን 20 አመት ሙሉ ነው ያስቀመጥነው ሁሉ ሰራዊት በቀኑ ይነሳል። ምን አጣደፈን? በአገር ውስጥም በውጭም ብዙ ተስፋ የሚሰጥ ነገር እንደ ተሰራ የውጭ ምንዛሬ ሌሎች ትናንሽ ነገሮች የሚመስሉ አሉ። ብዙ ነገር ያመጣል የሚል ትን አለኝ ዶክተር አብይ መደመር ባይዘይ ማት ኮንፊዥን ስለነበረኛም በጽሁፍ ይቅርብና እንወያይ ነው ያልን በኢህአዴግ። ይሄ አሁን እናንተ ጋር የቀረበው በኢህአዴግ ማየት ነው ማለት በስራ አስፈጻሚ በምክር ቤት እንደመሰለው ስለሄደ እኔ ተደምሬ አለሁ እገሌ ተቀንሷል። ሲምፕሊስቲክ እንደዛ አይደለም። ይሄ መደመር ይተዋል። ቅድም ትናንትም ኋላ ስታነሳ የነበረው እሱ ነው ትክክል። የሁላችን ፖዚቲቭ ነገሮች እናምጣ ነው እና እንራም ለሰላምም ለልማቱም ለሁሉም ትልቅ ባሊ ነው። አንቀሳቅሷል። አዎ አንቀሳቅሷል ብቻ አይደለም ሐሳቡ ራሱ ለውጡን በደንብ ሊያስቀጥለው ይችላል። ኢህአዴጎችማ ተደምረናል ቆይተናል። የአንዱ አዎንታ ማምጣት እኮ አይደለም የኛ ሁለመናችን የተደመረ ነው። ሌላውን አቅም ነው ማንቀሳቀስ ያለብን። ሌላው ይመስለኛል የወሰን ብዙ የሚያጨቃጨቀን ነው ያልወስደም። የኤርትራ እንኳን የተፈታ ምን ነካችሁ እንዴ? የኤርትራ ፈተንስ እዚህ ወልቃይት ራያ ማንሳታችን ጥሩ ነው፣ ግን ይሄ ችግር ነው ወይ ለኛ ትልቅ ችግር አድርገን አንወሰድ ፕሊስ። አማራ ክልል ቢሄድ ኦሮሚያም ወይ ሊጠጋ ነው እየተባለ ነው እንጂ በተለያየ ቦታ ወደ ኦሮሚያም ቢሄድ ምንድነው ችግሩ? የህዝቡን ኑሮን ለውጥ እንዳለው ነው። አንድ አገር ኮነን ሻሽመኔ መጥቼ ብሰራ ልትቀጠቅጡኝ ነው? ምንድነው ችግሩ? አስተሳሰባችን እኮ ነው እንትን የሆነው። ህዝቡን እንጥቀም፣ ራሳችን ነው ያከረር ነው ባይዞ የህዝቡ ላይ እኔም ማቀዋለሁ። ይሄ በጸገዴ እየጨረስኩኝ ነው። ጸገዴ የመንገዴ ምናምን ይነሳል መሰረተ ልማት አንድ ጎጥ ውይይት ከአብይና ገዱ ከተስማሙ በኋላ ወደ ኖርዝ ሄደው ማለት ነው ህዝቡን ሲያስረዱ አባይና ገዱ ህዝቡ ላይ አንድ ጎጥ ነው እኛ እንደዚህ የጋራ ፕሮጀክት የልማት ያሰብነው እንደዚህ ነው ብለው ሲያነሱላቸው ለኔ ሪፖርት ያደርጉልኝ። ያው ልዩነት እንዳለ ያውቃሉ። የጋራ ፕሮጀክት አይደለም መሆን ያለበት። ክልላችን የትግራይ ክልል ማለት ለኛ የሚመድብልን ገንዘብ ለነሱ ይስጣቸው፣ ለአማራ ክልል ማለት ነው። ለዛ ጎራባች ለምን ልዩነት አለ ብለዋል ራሱ ህዝብ።
አብረን እኮ የታገል ነው። ለምን እኛ ጋር አሁን ግን ልዩነት አለን። ስለዚህ ለኛ የምትሰጡት የጋራ ፕሮጀክት ብቻ ሳይሆን የኛ በጀት ይሰጣቸው ነው ያለው። ህዝቡ እስከዚህ ድረስ እስ በራሱ እንትን ያደርጋል። አመራሮች ያላል ነው የማንለው ማለት ነው። ህዝቡ የህዝቡ አናንሳት ባካቸው። ይሄን ህዝብ ይዘን ደግሞ ማንፈታው ነገር ሊኖር አይችልም። ስለዚህ የከረረ ነገር አይኖርም ነው የምለው፣ አይኖርም። ሁሉም እኛም እንዳላችሁት በድርጅትም እንጨርሰዋለን። ወደ ፌዴሬሽን ወደ ምናምን የሚሄድ ነገርም የለውም። ህዝብ ለህዝብ ህዝብ ያለው ሁሉም ይሆናል። ህዝብ ያለው ማለት የራሳችን አቋም አይደለም የምናራምደው። ስለዚህ ወሰን ያው ስለሚነሳ አይሹ ነው ያነሳችሁት። እንትን ይቺ መጨረሻ እንደ ኢንፎርሜሽን ኦነግ በደሴ ያለፈው በእኛ አይደለም። ፌደራልን ጠይቁ። ዶክተር አብይ መልስ ካለው ሲሪየስ ከኛ ጋር ታያይዙት። አብይ ደግሞ እስካለ ድረስ አብይ ይዘን ብዙ ለውጥ እናመጣለን የሚል እምነት አለኝ። አመሰግናለሁ።